እግዚአብሔር ከምንም በላይ ለሰው ልጅ የሚናገረው በቃሉ ነው። አሜናችሁ ያንሳል። ከምንም በላይ የትኛውም የጸጋ ስጦታን ተጠቅሞ እግዚአብሔር የሚያመጣቸው ድምጾች የሚፈተሹት በምንድን ነው? በእግዚአብሔር ቃል። ያ ማለት ግን እግዚአብሔር ከቃሉ ውጭ ምንም አይናገርም ማለት አይደለም። አይደለም፣ ይናገራል። ዘንድሮ አደጋው ምንድነው? ቃሉን ከናካቴው ትቶ ሰው ቃሉን ትቶ እንደውም የተነገረው እኮ የሚፈተሸው በዚህ ሁለቱም ኢንፋሊብል ነው። ይሄ ፍጹም ነው። ሐሳቤ ገብቷችኋል? ይሄ ፍጹም ነው። አትፈትሸውም። ቆይ እስቲ አትልም። ተጻፈ አነበበ ማድረግ ነው። ግን ሳምባዲ መጥቶ ፓስተር አቤት ጌታ እንዲህ ይልሃል። የትኛው ጌታ? በቃሉ ውስጥ ያለው ጌታ አምጣ። ውስጥ ያለህን አምጣ። ምን ይደረጋል? እዚህ ላይ ይቀመጣል። ከዚህ ጠሎ ወደ ታች የወረደ ነገር ካለ ትቀበላለህ። አለዚያ አርገ ከዚህ ጋር ተስማምቶ ካላለፈ አሁን ወንፊት ስራው ምንድነው? እንዲያርጋችሁ መጨረሻ ላይ ምንድነው የሚቀረው? ጤፉ ነው የሚቀረው? ምንድነው የሚቀረው? ምንድነው የሚቀረው? እንክርዳዱ፣ ምኑ፣ ቆሻሻው፣ ድንጋዩ፣ ምኑ ወገኖች፣ ብዙ ሰዎች ይናገረኛል፣ እንዲህ ብሎኛል፣ ጌታ አስጨንቆኛል ብዙ ብሎ እሺ አምጣ ብላችሁ እንደስታረው ማሰል አንተ ትጠራጠራለህ። እየተጠራጠርኩ ሳይሆን እየነፋው ነው። ካለፈ ምን አደርጋለሁ? በቃ ለምን እንዳውም እኛ ከቃሉ ውጭ አንፈልግም የሚሉ ሰዎች ተፈጥረዋል ዘንድሮ። በቃ ምንም ነገርኛ አንፈልግም። እንዴት እግዚአብሔር በእውነት ሐሳቡና ፈቃዱ በሙሉ በአንድ መጽሐፍ ተጽፎ አልቋል። እግዚአብሔርን ፈቃድ አንድ መጽሐፍ ብቻ ገልጻ ትጨርሳለች። እንደውም ኢየሱስ ክርስቶስ በምድር በነበረበት ጊዜ የተጻፈውን እንኳን ምን ይላል? ኢየሱስ ያደረገው ድንቅና ታምራት በሙሉ ይጻፍ ቢባል ለተጻፈው መጽሐፍ ሰማይና ምድሩ ይሄ ላይብረሪ ቢሆን አይበቃውም። የ3 ዓመት ተኩሉ ነው እሱ። ከወዲያ በኩል ያለውስ ሁሉ ይጻፍ ከተባለ ሁሉ አልተጻፈም። በጣም ጠቃሚው ነው የተጻፈው። ለምሳሌ አሁን ምስት ላግባ ብትሉ መጽሐፍ ቅዱስን ጠይቀ መጽሐፍ ቅዱስ አቤት ምስት ላግባ ነው የፈለኩት ምን ትለኛለህ ብላችሁ ብትጠይቁ መጽሐፍ ቅዱስ 4 ነገር ብቻ ነው የሚናገረው። ምን አማኝ አግባ። እሺ እኔ ድሮ ከአማኝ ውጭ እንዴት ነው ማገባ? ሌላስ ሌላ ተቃራኒ ጾታ አግባ። እሺ ተመሳሳይ አላገባም። እሺ ትክክል ነው። ሌላ አንድ አግባ 2 አይፈቀድም። እሺ ከዛ 3ኛው ምንድነው? 4ኛው ምንድነው? ከፈታ በኋላ ፍቺ የለም። እሺ አልፈታም በኢየሱስ ስም ጌታ ይጠብቀኝ። ከዚህ ሌላ ጥቅስ አለ? ግን ጥያቄው ተፈቶ አልቋል አላለ? ማንን ላግባ? ያመነ ካመነ ውስጥ ማንን? አሁን ጥቅስ አለ? ጥያቄው ሳያልቅ ጥቅሱ ያልቃል። አሁን ምን ያስፈልጋል? ጸሎት ያስፈልጋል። ትጸልያለህ፣ ታወጣለህ፣ ታወርዳለህ። የህይወቴ ዓላማ ምንድነው? ይሄ ነው። ይሄንን ዓላማ ከኔ ጋር ሆና ልታሳካ የምትችል ሴት ምን አይነት ናት? አይኑ አፍንጫዋ ሳይሆን ከዓላማ አንፃር እና ትጸልያላችሁ። ስትጸልዩ 2 አይን ገጥማችሁ አይደለም የምትጸልዩት፣ በአንድ አይን እያያችሁ ታወቀ። ጌታ ሆይ እህት እንትና ወደ ልቤ ለምንድን ነው የምትመጣው ትላላችሁ። ከዛ ደግሞ ካልመሰለ አይን መቀየር አይቻልም? ይቻላል። በአማኝ ሰርክል ይሁን እንጂ መቀየር አይቻልም? ይቻላል። አንዳንዱ 2 አይን ግጥም አድርጎ እግዚአብሔር ከቆጥ ምስት ይወረውራል።
በዋናነት በቃሉ ቢሆንም በጸጋ ስጦታዎች ድምፁን ያሰማል። አሜን። ሐዋርያ ሥራ ምዕራፍ 13 ላይ ጳውሎስን ለጥሪ ለሐዋርያነት አገልግሎት ጥሪ የተለየው በምንድን ነው? ነቢያት ነበሩ፣ ሐዋርያት አስተማሪዎች ነበሩ፣ ይጦማሉ፣ ይጸልያሉ። መንፈስ ቅዱስ መጣ። ከነቢያቱን ተጠቅሞ ነው መቼም ነቢያቱን ተጠቀመና እገሌ ስም ጠርቶ እኔ ለጠራዋቸው ስራ ምን አድርጉ ለዩልኝ። የአንጾኪያ ቤተክርስቲያን መሪዎች እየጾሙ እየጸለዩ እያለ እግዚአብሔር ድምፁን የሚያሰማባቸው መሳሪያዎቹ ናቸው። የጸጋ ስጦታ አይሰራም ማለት የእግዚአብሔርን ድምፅ ማዳፈን ነው። የእግዚአብሔርን ድምፅ መከልከል ነው። ለእግዚአብሔር ድምፅ ጆሮ መዝጋት ነው። ይልቁን እግዚአብሔር ይናገረን። ተነግሮ ደግሞ በዚህ ምን ይሁን ይፈተሽና ይለፍ። አንደኛው ይሄንን ነው። ሁለተኛው ላንሳ። ከሁሉ ይልቅ በቃሉ ቢሆንም ከአማልክት የተለየ ድምፅ የሚያሰማ የሚናገር አምላክ ነው የመጀመሪያው። ሁለተኛው የጸጋ ስጦታዎች የሚሰጡት የኢየሱስ ክርስቶስን ጌትነት ለማሳየት ነው። ቀጥታ ሁለተኛው ይሄ ነው። ቁጥር 3 እንዲህ ይላል። ስለ ጸጋ ስጦታዎች እየተናገረ ነው። ስለዚህ ይላል እንደ ጣዖታት እንዳይደለ ታውቃላችሁ። የሚናገር አምላክ እንደሆነ ታውቃላችሁ። ለምንድን ነው የሚናገረው? ዓላማው ምንድን ነው? ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይችል አስታውቃችኋለሁ። የሚገርም ነገር ምን ማለት ነው? ኢየሱስ ጌታ ነው ማለት በአፍ ኢየሱስ ጌታ ነው ከማለት ያለፈ ልባዊ ኮንቪክሽንም ጭምር ያለው በጣም ጥልቅ ነገር ነው። ግን አሁን እየተናገረ ያለው ከጸጋ ስጦታዎች ጋር አያይዞ ከጸጋ ስጦታዎች ጋር አያይዞ ምንድነው ዋናው ሐሳብ ምንድነው? ኢየሱስ ሲሄድ ምን አለ? እርሱ በመጣ ጊዜ ስለ መንፈስ ቅዱስ ሲናገር እርሱ በመጣ ጊዜ እኔን ያከብረኛል። መንፈስ ቅዱስ እሱ በመጣ ጊዜ እኔን ያከብረኛል። ትናንትና ያነበብነው ጥቅስ ትዝ ይላችኋል። ጌታ ገና ስላልከበረ ማን አልሆነም? መንፈስ ቅዱስ ገና አልወረደም ነበርና ማን ስላልከበረ? መንፈስ ቅዱስ ስላልከበረ ጌታ ኢየሱስ ስላልከበረ መንፈስ ቅዱስ ምን አልሆነም? አልወረደም። መንፈስ ቅዱስ ከመላኩ ቀደም ብሎ ደግሞ እኔ አብን እለምናለሁ ከእናንተ ጋር የሚሆን አጽናኝ ይሰጣችኋል፣ እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ማንን ያከብራል? እኔን ያከብራል። ልንገራችሁ ወገኖች፣ የትኛውም የጸጋ ስጦታ ክርስቶስን የማያከብር ከሆነ ክርስቶስን የማያጎላ ከሆነ ገድለ እከሌ የክርስቶስን ገድል የስሙን መናኘት የስሙን መክበር የመንግስቱን መላቅ የወንጌሉን መስፋት ትኩረት የማያደርግ ግለሰባዊ ሰዋዊ አፈር ሰው የሚሸት ክርስቶስን ከፍ የማያደርግ ወንጌል እገሌ የሚነገርበት ከሆነ ዓላማውን ምን አድርጓል? ስቷል። ትልቁ የጸጋ ስጦታ ትልቁ ዓላማ ድምፅ ከማሰማት ቀጥሎ ክርስቶስ ኢየሱስን ጌታ ማድረግ። አሜን። እዚሁ ምዕራፍ 14 እንዲህ ይላል። የጸጋ ስጦታ ሲገለጥ የሚያመጣውን ውጤት ሲናገር ቁጥር 14 ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቅሳል፣ በሁሉም ይመረመራል፣ በልቡም የተሰወረ ምን ይሆናል? ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለማ ይሰግዳል? እግዚአብሔር በእውነት በመካከላቸው ነው። አያችሁ፣ የጸጋ ስጦታ ሰውን ለእግዚአብሔር ማንበርከክ ነው። የኢየሱስ ክርስቶስን ጌትነት ማላቅ ነው። ክርስቶስን ማክበር ነው። ሰው እንዲሰገድ የሚሰጥ ጸጋ የለም። ሰው እንዲከብር የሚሰጥ
መንፈሳዊ ስጦታ የለም የሚሰጠው። እኛ እዚህ ያለን እኮ ስራችን ምን እንደሆነ ታውቃላችሁ? ጉልበት ሁሉ ምን ይሆናል? ለእርሱ ይንበረከክ። ከተንበረከክም በኋላ ሰው እዚህ በት ሲመጣ ወንድሜና ና የሚያንበረከክ አንድ አለ። ክርስትና የሚያውቀው አንድ ጌታ ብቻ ነው። እሱ ማን ነው? ኢየሱስ። ሌላው ሁሉ ኢየሱስ ጌታ ነው ያል ቀን አንተ ባሪያ ነህ ብለህ አውጃ። ኢየሱስ ጌታ ነው ስንል እኮ እኛ ማን ነን? ባሪያ እኮ አሁን አፈር አራቆ ተነስቶ ጌታ ነኝ ማለት ጀመረ። እኔ ቀላል ሰው መሰልኩ እንዴ? እኔ አሁን ባለፈው እጄን እንዲህ ሳረቅ 40 ሰው ወደቀ። አሁን የወደቀውን ተውና ስንት ሰው ቆመ ነው ጥያቄው። አሁን መንግስት ሰማያት አሁን ሲሄድ ማቲ ወይ ስንት ሰው ጣልክልኝ ይላል ጌታ አይደለም። ሰው እኮ መጀመሪያም እኮ ወድቋል። የወደቀን ሰው ነካ አድርጎ መጣል አገልግሎት ነው። አገልግሎት እኮ አይደል? አገልግሎት እኮ አይደል? እኔ እዚህ ከተማ አንድ ቦታ እያገለገልኩ ከኔ ጋር ሌላ አገልጋይ እንደዚህ መጥቷል። በጣም ጌታ የሚጠቀምበት ምን ነው እና እዛ ጋር ምናምን ብሎ የሆነች እናት አመጣ። በእውነት ጠፈፍ ያሉ እናት ናቸው። አመጣ። ትጨነቂያለሽ? አዎ ጦጣው ነው። አይ ምንድን ነው ጦጣ? ጦጣው ነው የሚያስጨንቅሻል። ኧረ የምን ጦጣ ነው? እኔ ልጅ አስቸግረውኝ ነው አለች እሷ። እና ያዛት እዚህ ጋር እጃቸው፣ እውነት የአንዳንድ አገልጋዮች እጃቸው ራሱ ፒንሳ ነው። ፒንሳ ራሱ እንደዛ አንዳንድ ያሟልጫል ራሱ ፒንሳ ራሱ ያዛ። ወደዛ ገፋት፣ ወደዚህ ገፋ፣ ወደዛ ገፋ፣ ወደዚህ ገፋ። እኛ ቁጭ ብለናል። እኒህ እናት በጣም የሚያግዛቸው ሰው ጠፋ። አገልጋዮችም ተው እንጂ የሚል ጠፋ። እኔ እንግዳ ሆኜ በሰው ቤት ተው ማለት እችላለሁ? ቁጭ ብዬ እየሰማሁ ከዛ እየተገፋች ምን ያለች ቆየችና ለካ ጌታ ዘዴ ሰጣት። ሁለት እግሯን ከፈተችና እንደ ቦክሰኛ እንዲቆመች። ሁለት እግር ሰው ከከፈተ በቀላሉ ይወድቃል? ከዛ እና ትግሉ ቀጠለ። በኋላ እኒህ እናት ዞር ብለው እንዲህ ወደ ኋላ ሲያዩ 3 ወጣቶች ከኋላ ቆመዋል። አዩና በኢየሱስም አላችሁ እንደ ብላ ተቀበሉና ላሻረጉ። ከዛ በኋላ አገልጋዩ ክብር ስጡ በጣም ኢየሱስ ክርስቶስን አይቶ ራእይ ላይ ዮሐንስ ምን ሆነ? እንደ ሞተ ሰው ሆኖ ወደቁ ሲል ጌታ መጥቶ ምን አለ? ቀላል መሰልኩ እንዴ? በደንብ የምታይ ምንድነው ብሏል ጌታ። ሰው ጥሎ እኮ የሚያቅራሩ ሰዎች አሉ። ጌታ ግን እጁን ጫነብኝና አትፍራ፣ ሞቼም ነበር፣ አሁን ግን ከዘላለም እስከ ዘላለም ምንድነኝ? ሕያው ነኝ። የሲኦልና የሞት መክፈቻ በእጄ ነው። ተነስ። ጥሎ ማይፎክር የኛ ጌታ ስሙ ይባረክ። ለራሳችን ነገር ብቻ የጸጋ ስጦታ ዓላማ ያ አይደለም። ሰዎች የራሳቸውን ፎቶ ለማሳየት ማያደርጉት ጥረት በጣም ብዙ ወገኖቼ። እኔ አሁን በዚህ እጄ እውነቴን ነው የምላችሁ ስንት ሙታን እንደተነሱ ስንት ተአምር ስንት እውር እንደበራ እውነቴን ነው የምላችሁ ስንት። እኔ አልናገርም፣ የጌታን ክብር መንካት አልፈልግም። አልተናገረም አልተናገረም ወይ? ምን የቀረውን ነው የማይናገር? ጨርሶ
የጸጋ ስጦታዎች የመንፈስ ቅዱስ ስጦታዎች የሚሰጡት ብቸኛ ምክንያት የኢየሱስን ጌትነት ለመግለጥ ነው።